ጤና ይስጥልን ክቡራን የኢቢኤን ዜና ቻናል ቤተሰቦች፣ በዛሬው ዕለት ስለ ሩሲያና ዩክሬን በሌሎች ሀገራት ዜጎች ላይ ስለሚፈጸሙት ጉዳዮች ሰፋ ያለ ዘገባ ይዘን መጥተናል። ከዜናው ጋር አብሬያችሁ የሚቆየው ጌታ ያቃናለፉት ነኝ። ላይክ፣ ሰብስክራይብ እና የደወል ምልክቱን መንካቶ እንዳይረሱ። ወደ ዜናው ስንሻገር ሩሲያና ዩክሬን የውጭ ሀገር ዜጎችን ለራሳቸው ጦርነት መመልመላቸው ተገለጸ። ሩሲያ በዩክሬን ላይ የከፈተችው ሙሉ ወረራ ከተጀመረበት ጊዜ አንስቶ ከ400 በላይ ሀገራት የተወጣጡ ቢያንስ 3589 የውጭ ሀገር ዜጎች ለሞስኮ ሲዋጉ መገደላቸውን ቢቢሲ ያደረገው ምርመራ አሳይተዋል። ለወታደርነት ከተመለመሉት መካከል ከሩሲያ ወህኒ ቤት ውስጥ የተመለመሉ፣ በተለያዩ መንገዶች የተገደዱ ወይም የተታለሉ ስደተኞች እንዲሁም በቀረበላቸው ማራኪ ክፍያ የተሳቡ ፈቃደኞች ይገኙበታል። ሩሲያና ሰሜን ኮሪያ ባደረጉት ስምምነት አማካኝነት የተላኩ ወታደሮችም ለሞስኮ ተሰልፈው ተገኝተዋል። ቢቢሲ ኒውስ ራሽያ እና ሚዲያ ዞን የተባለ ገለልተኛ መገናኛ ብዙሃን በሩሲያ በኩል የተገደሉ ሰዎችን ዝርዝር እየመዘገበ ነው። ይህ ዳሰሳ የሚያካሂደው እንደ ይፋዊ መግለጫ፣ የማህበራዊ ሚዲያ ልጥፎች እንዲሁም የመቃብርና የጦር መታሰቢያ ምስሎች በግልጽ የሚገኙበት መረጃዎችን በማሰባሰብ ነው። ኡጋንዳዊ ኤዲሰን ካምሳጊዬ በዚህ ዝርዝር ውስጥ ከተካተተው አንዱ ነው። ቤተሰቦቹ እንደሚናገሩት ሩሲያ ሲጓዝ በጥበቃነት እንደሚሰራ ነበር ያሰበው። የ45 ዓመቱ የኡጋንዳ ዜጋ በአውሮፓውያኑ 20ዎቹ መጀመሪያ ላይ ኢራቅና አፍጋኒስታን ውስጥ በጥበቃ ስራ ላይ ተሰማርቶ ነበረ። በእነዚያ ጊዜያት ጭምር ግን ውጊያ ላይ ተሳትፎ እንደማያውቅ ባለቤቱ ካሮሊን ሙዙራ ለጋዜጠኞች ትናገራለች። በውጭ ሀገራት ያገኛቸው የነበሩ ስራዎች እየተቀዛቀዙ ሲመጡ ወደ ኡጋንዳ ተመልሶ በታክሲ አሽከርካሪነትና በግብርና ስራ ላይ በመሰማራት ሞክሯል። የሚያገኘው ገንዘብ ግን ባለቤቱና 2 ልጆቹን ለማስተዳደር የሚበቃ አልሆነም። ከዚህ ቀደም ሰራ የነበረው አይነት የጥበቃ ስራ ሩሲያ ውስጥ ማግኘቱን ለባለቤቱ የተናገረው በታህሳስ 2016 ዓ.ም ነበረ። በቀጣዩ ጥር ወር ላይ ግን ከጠበቀው የተለየ ነገር እንዳጋጠመው ለባለቤቱ ያሳውቅ ነበረ። ባለቤቱ ሙኩዛ ወታደራዊ ስልጠና እየወሰደና በቅርቡ ወደ ግንባር ሊላክ መሆኑን ነግሮኛል፣ እንዲጸለይልኝ ጠየቀኝ ስትል ታዛ ለተባለ የጀርመን ጋዜጣ ተናግራለች። ካሞዋሲጊ ከአንድ ሳምንት በኋላ በሰሜን ምስራቅ ዩክሬን በሚገኘው ኩፒያስኪ አቅራቢያ መገደሉን ቢቢሲ ራሽያ ማረጋገጥ ችሏል። ባለቤቱ አስክሬኑን ወደ ሀገሩ ለመመለስ አሁንም እየጣረች ነው። የሀገር ውስጥ መገናኛ ብዙሃን ዘገባ እንደሚያሳየው የኡጋንዳ ባለስልጣናት አስክሬኑ የሚመለስበትን መንገድ ለማመቻቸት ፈቃደኛ አልሆኑም። እስከ ሰኔ ባለው ጊዜ ውስጥ ለሩሲያ ሲዋጉ የነበሩ ቢያንስ 2 ሌሎች ኡጋንዳውያን መገደላቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። ካሞዋሲጊ ለሩሲያ ጦር ሲዋጋ እንደተገደለ ቢቢሲ ራሽያ ካረጋገጣቸው 1285 የውጭ ሀገር ተዋጊዎች አንዱ ነው። የኩባ፣ የአሜሪካ፣ የቻይና፣ የቪየትናም፣ የፖላንድ፣ የሂንድ፣ የኔፓል፣ የሰርቢያ እና ሌሎች በርካታ ሀገሮች ዜጎችም በተመሳሳይ መልኩ ሞተዋል። ቢቢሲ ኒውስ ኮሪያም የሳተላይት ምስሎችና በሰሜን ኮሪያ ዋና ከተማ ፒንግያንግ ባለው ወታደራዊ መታሰቢያ ላይ የሚገኙ ፎቶግራፎችን በመጠቀም ባደረገው ምርመራ ተጨማሪ 2304 የሰሜን ኮሪያ ወታደሮችን መለየት ችሏል። የሰሜን ኮሪያ ወታደሮች የተገደሉት በነሐሴ 24 ዩክሬን ሩሲያ ክሪስክ ግዛት ድንገተኛ ጥቃት በከፈተችበት ወቅት በተደረገ ውጊያ ላይ ነው። በህይወት የተረፉትን ጨምሮ በአጠቃላይ ሩሲያ የውጭ ሀገር ዜጎች ቁጥር ከዚህ እጅግ እንደሚበልጥ ይታመናል። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ከ44 ሀገራት የተውጣጡ በግምት 24000 ገደማ የውጭ ሀገር ቅጥረኛ ተዋጊ በሩሲያ ጦር ውስጥ እየተዋጉ ነው የሚል እምነት እንዳለው አንድ የጥምረቱ ከፍተኛ ባለስልጣን ለቢቢሲ ራሽያ ተናግረዋል። እንደ ባለስልጣኑ ገለጻ ከነዚህ ተዋጊዎች ውስጥ አብዛኞቹ ከአፍሪካ ሀገራት የመጡ ናቸው። ምናልባትም በመቶዎች የሚቆጠሩ አፍሪካውያን ውል ፈርመዋል። አንዳንዶቹ ይህን ያደረጉት በፈቃደኝነት ሲሆን፣ ሌሎች ደግሞ ተገደው ነው ብለዋል። በዚህ ዝርዝር ውስጥ ከሩሲያ ጎን በመሆን እየተዋጉ ካሉ የዩክሬን ግዛት የመጡ ተዋጊዎችን የማያካትት ሲሆን፣ ለሞስኮ ሲዋጉ የተገደሉ 25 የዩክሬን ዜጎች ተመዝግበዋል። ከነዚህ ዩክሬናውያኖች አብዛኞቹ የተመለመሉት ከእስር ቤቶች ነው። ሩሲያ የካቲት 22 ላይ የከፈተችው ሙሉ ወረራ እንደታቀደው በፍጥነት አለመጠናቀቁ የክሬምሊን መንግስት የሰው ኃይል እጥረት እንዲያጋጥመው ምክንያት ሆኗል። በ22 አጋማሽ የውጭ ሀገር ዜጎችን ጨምሮ እስረኞች የሚዋጉ ከሆኑ ከእስር እንደሚለቀቁ የሚገልጽ አማራጭ ቀረበላቸው። መጀመሪያ ላይ ምልመላው የተከናወነው ቫግነር በተባለ የግል ወታደራዊ ኩባንያ ቢሆንም ኋላ ላይ በመከላከያ ሚኒስቴር ስር ሆኗል። ይህ አሰራር በዋናነት ትኩረት ያደረገው በተለይም ከማዕከላዊ እስያ የመጡ የቀድሞ የሶቪየት ሀገራት ዜጎች ነው። ለምሳሌ በጦርነት ከተገደሉት የኡዝቤክስታን እና የካዛክስታን ዜጎች መካከል ከግማሽ በላይ የሚሆኑት የተመለመሉ ከሩሲያ እስር ቤቶች ነው። የሩሲያ ባለስልጣናት 24 ላይ ደግሞ ውጊያውን ለሚቀላቀሉ ሰዎች የሚቀርበውን ክፍያ በከፍተኛ መጠን ጨምሮታል። የሚቀርበው ክፍያ እንደ ክልሉ ይለያያል። በአሁኑ ሰዓት ሞስኮ ውስጥ ውል የሚፈርም አዲስ ምልምል $30,000 ገደማ ቅድሚያ ክፍያና $3,500 ገደማ ወራዊ ደሞዝ እንደሚቀበል ቃል ይገባለታል።
ውጊያ ላይ የሚሰጥ ጉርሻ ያለ ሲሆን ይህም ምልመሎቹ በመጀመሪያው ዓመት የሚያገኙት ገቢ $72300 በላይ ሊያደርሰው ይችላል። ሩሲያ ውስጥ አማካይ አንድ ሰው ወራዊ ገቢ $760 ገደማ ነው። የሩሲያ መንግስት እንደ ኩባ፣ ኔፓል፣ ህንድ፣ ስሪላንካ እና የመን ካሉ ሩቅ ራቅ ያሉ አገራት የሚያደርገው ምልመላ ያጠናከረው በዚህ መልኩ ነው። የተወሰኑ ሰራዊቱን እንደሚቀላቀሉ ያውቁ ነበር። ሌሎች ደግሞ ሩሲያ ውስጥ እንደሚማሩ ወይም በጥበቃ ስራ ላይ እንደሚሰማሩ ነበር ያሰቡት። ሩሲያ ከደረሱ በኋላ ግን ወደ ወታደራዊ ስልጠና ከዛም ወደ ግንባር መላካቸውን ገልጸዋል። ከደቡብ አፍሪካ ሀገራት ወታደር ለመልመል የተደረጉ ጥረቶች እንደነበሩ ሮይተርስ የዜና ወኪል እና ዓለም አቀፍ የሰብአዊ መብት ፌዴሬሽን ያወጣቸው መረጃዎች ያሳያሉ። ከሌሎች ሀገራት የመጡ ምልምል በተለይም ሰሜን ኮሪያውያን አገራቸው ከሩሲያ ጋር በፈረመችው የመከላከያ ስምምነት አማካኝነት ለውጊያ ተልከዋል። በአጠቃላይ ስታ ሩሲያ ከተገደሉባቸው ወታደሮች ጋር ሲነጻጸር የውጭ ሀገር ተቀጣሪዎች ብዛት አነስተኛ ነው። በመንግስታቸው በግልጽ የተላኩትን የሰሜን ኮሪያ ወታደሮች ጨምሮ በአጠቃላይ ቢቢሲ ካረጋገጠው 233,033 የሟቾች ቁጥር ውስጥ የውጭ ሀገር ዜጎች ድርሻ ከ2 በመቶ በታች ነው። የውጭ ሀገር ቅጥር የሩሲያ ዋነኛ ወታደር ምንጭ የሆኑት የሀገራት ዜጎችን አያካትትም። ነገር ግን የሚሞቱ ሰዎች ብዛት እየጨመረና ለምልመላ ፈቃደኛ የሚሆኑ ሩሲያውያን እያነሰ በሄደ ቁጥር ሞስኮ ወደ ውጭ ማማተሪያ የሚቀር አይመስልም። የሩሲያ መንግስት ከመስከረም 20 ወዲህ የሟቾች ቁጥር መረጃ አውጥቶ አያውቅም። ቢቢሲ ራሽያ ስላገኘው መረጃ ማስተያየት ሰጥቶ አያውቅም። ዩክሬንም ሩሲያ በየካቲት 22 ሙሉ ወረራ ከከፈተች በኋላ የዘረጋችው ብሔራዊ ስርዓት አማካኝነት የውጭ ሀገር ዜጎችን ተቀጥራለች። ፕሬዚዳንት ቮሎዲሚር ዜሌንስኪ የዩክሬን ዓለም አቀፍ ሰራዊት ኢንተርናሽናል ሎጋን ያቋቋሙት በቀናት ልዩነት ውስጥ ሲሆን በውጭ ሀገር ለሚገኙ ፈቃደኞችም ጥሪ አቅርበዋል። የውጭ ሀገር ዜጎች በዚህ ሰራዊት ውስጥ እና በሌሎች የዩክሬን ክፍል ጦሮች ውስጥ ያገለግላሉ። በሀገሪቱ የጦር ጊዜ አዋጅ መሰረት ለሩሲያ የሚዋጉ የውጭ ሀገር ዜጎች በፈቃዳቸው መልቀቅ የሚችሉት ከ6 ወር አገልግሎት በኋላ ነው። ዩክሬን የሰራዊቱን ደሞዝ እንደምትጨምርና ከውጭ የሚመጡ ተጨማሪ ተዋጊዎችን እንደምትቀጥር ዜሌንስኪ ተናግረዋል። ዩክሬንም በተመሳሳይ ፊቷን ወደ ውጭ ምልመላ ያዞረችው ከ4 ዓመታት በላይ በዘለቀው ጦርነት የተነሳ የሰው ኃይል እጥረት እያጋጠማት በመሆኑ ነው። ለዩክሬን ሲዋጉ የተገደሉ አጠቃላይ የውጭ ዜጎች ቁጥር ይፋ አይደረግም። የዩክሬን የምድር ጦር ብቻ የተቀላቀለ የውጭ ሀገር ፈቃደኞች ተዋጊዎች ቁጥር ከ8,000 በላይ መሆኑን ምልመላውን የሚያስተባብር መስሪያ ቤት ለመገናኛ ብዙሃን ተናግሯል። በመላ ዩክሬን ጦር ኃይል ቅርንጫፍ ውስጥ የሚገኙ የውጭ ሀገር ዜጎች ቁጥር 16,000 እንደሚገመትና ከ72 ሀገራት የተውጣጡ መሆናቸውንም ገልጸዋል። በቅድሚያ ከተቀላቀሉ ፈቃደኞች ውስጥ አብዛኞቹ ከምዕራባውያን እንዲሁም ከቀድሞ ሶቪየት ህብረት አገራት የመጡ ናቸው። የተወሰኑትም ወታደራዊ ልምድ አላቸው። ኋላ ላይ ዩክሬን የስፓኒሽ ቋንቋ ምልምልና እዚህ ያቋቋመች ሲሆን በመቶዎች የሚቆጠሩ የቀድሞ ወታደሮችም ተቀላቅለዋል። የተወሰኑት የተቀላቀሉት ዩክሬንን ለመደገፍ መሆኑ ይነገራል። ሌሎች ደግሞ የሚያገኙት ገንዘብ አነሳስታቸዋል። ኮሎምቢያ ውስጥ ለወታደር የሚከፈለው ገንዘብ ዩክሬን ከምታቀርበው በብዙ ይበልጣል። ለዩክሬን የሚዋጉ የውጭ ሀገር ዜጎች የሚከፈላቸው ከአገሪቱ ወታደሮች እኩል ነው። ውጊያ ላይ የሚያሳልፍ ወታደር በወር የሚያገኘው ክፍያ $2,690 ገደማ ይደርሳል። በተጨማሪም በግንባር ቀደምትነት ለሚያሳልፋቸው 30 ቀናት $1,570 ይከፈላል። ይህም ሆኖ ግን ሩሲያም ሆነች ዩክሬን የሚያሳልፏቸው የውጭ ሀገር ዜጎች የሆኑ ተዋጊዎች ከሀገራቸው ለተውጣጡ ሰራዊቶች አነስተኛ ማሟያ ናቸው። ክቡራን ተመልካቾቻችን ለሰዓቱ የያዝነው ዜና ይህን ይመስል ነበረ። ከጥቂት ሰዓታት በኋላ በሌሎች መረጃ እስክንገናኝ ቸር ይሰንብቱ። ኢቢኤን የዜና ቻናልን ላይክ እና ሰብስክራይብ ያድርጉ። እንዲሁም የደወል ምልክቱን ይጫኑ። አስተያየቱን በኮሜንት ሴክሽን ላይ ያስቀምጡልን።